ፈረንሳይን ጨምሮ 6 ተጨማሪ ሀገራት ለፍልስጤም በይፋ የሀገርነት እውቅናን ሲሰጡም ከአፍሪካ ሀገራት ኤርትራና ካሜሩን ለብቻ ለምን ለፍልስጤም ሀገርነት እውቅናን ሳይሰጡ ቀሩም? እስራኤል በጋዛ ላይ የፈጸመችው የምትገኘውን ጥቃት በቀጠለበት በአሁኑ ወቅት ፈረንሳይ፣ ቤልጂየም፣ ሉክሰምበርግ፣ ማልታና ሞናኮ ለፍልስጤም በይፋ የሀገርነት እውቅናን ሰጥተዋል። በኒውዮርክ ከሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ስብሰባ በፊት በተደረገ ከፍተኛ ጉባኤ ላይ ፈረንሳይን ጨምሮ 6 ሀገራት መሪዎች ፍልስጤምን አገር አድርጎ ለመቀበል መወሰናቸውን ተናግረዋል። እነዚህ 6 ሀገራት ቀደም ሲል ለፍልስጤም እውቅና የሰጡ 148 የሚሆኑ የተባበሩት መንግስታት ድርጅት አባል ሀገራትን ተቀላቅለዋል። በአሁኑ ሰዓት ከ80 በመቶ በላይ የሚሆኑ ሀገራት ለፍልስጤም ሀገርነት በይፋ እውቅና የሰጡ ሲሆን በእስራኤል ላይ የሚደረገው ዲፕሎማሲያዊ ጫና መበርታቱንም አልጀዚራ ዘግቧል። እስራኤል በጋዛ የምትፈጽመው ጥቃት በቀጠለበት በአሁኑ ወቅት ከ65,000 በላይ ፍልስጤማውያን ሲገደሉ የጋዛ ከተማም ወደ ዶግ አመድነት መቀየሯን ዘገባው አመላክቷል። ፈረንሳይ ለፍልስጤም የሀገርነት እውቅናን ስትሰጥ በ1967 ሶስተኛ የአረብ እስራኤል ጦርነት ወቅት በወረራ የተያዙባትን አካባቢዎች ያካተተ እንደሚሆን በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሚክ ትላንት መስከረም 12 ቀን ለመገናኛ ብዙሃን በሰጡት መግለጫ ላይ መናገራቸውን ተዘግቧል። ቀደም ሲል ዩናይትድ ኪንግደም፣ ካናዳ፣ አውስትራሊያ እስራኤል በጋዛ የምታደርገውን ዘመቻ በቀጠለበት በሆነ ወቅት ለፍልስጤም የሀገርነት እውቅና በይፋ መስጠታቸውን እሁድ መስከረም 11 ቀን ማስታወቃቸው አይዘነጋም። እነዚህ 3 ሀገራት ለበርካታ 10 ዓመታት የእስራኤል ጠንካራ አጋሮች ይሁን እንጂ ወደ የሁለት አገር መመስረት ዓለም አቀፍ መፍትሄ የሚደረገውን ሂደት መጓተቱ በእጅጉ እንዳሳሰባቸው ገልጸው ነበር። ከአፍሪካ ኤርትራና ካሜሩን ብቻ ለፍልስጤም የሀገርነት እውቅና ሳይሰጡ ቀርተዋል። በቅርቡ የዩናይትድ ኪንግደም፣ ካናዳ እና አውስትራሊያ ለፍልስጤም የሀገርነት እውቅና ከሰጡ በኋላ ሌሎች በርካታ ሀገራት ይከተላሉ ተብሎ ይጠበቃል። የአፍሪካ ሀገራት የፍልስጤም አገርነትን እንዴት ይመለከቱታል? እንደ አውሮፓውያን አቆጣጠር በ1980ዎቹ በርካታ የአፍሪካ ሀገራት የፍልስጤም መሪ ያሲር አረፋት በአልጀርስ ነጻነታቸው ካወጁ በኋላ ለፍልስጤም የሀገርነት እውቅናን ሰጥተዋል። እንደ ቶማስ ሳንካራ እና ኔልሰን ማንዴላ ያሉ መሪዎች የአፍሪካን ነጻነት ትግል ከፍልስጤማውያን ትግል ጋር አቻ አድርገው ነበር የሚመለከቱት። ይሁን እንጂ ካሜሩንና ኤርትራ በዚህ የተለየ መቆም ለምን መረጡ? ለምንድነው እነዚህ ሁለት የአፍሪካ ሀገራት ለፍልስጤም የሀገርነት እውቅናን ያልሰጡት? ካሜሩን የምዕራብ አፍሪካ አገሯ ካሜሩን ከእስራኤል ጋር ጥብቅ ቁርኝት አላት። በጄኔቫ የአፍሪካ ደህንነትና ስትራቴጂክ ጥናት የመከላከል ዳይሬክተር የሆኑት የእስራኤል ካሜሩንን የምታይበት በአፍሪካ እንዳላት አንዲት ጠንካራ አገር ነው ይላሉ። አክለውም ካሜሩን በእስራኤል ጋር ያላትን ግንኙነት በዲፕሎማሲ ረገድ ማበላሸት አትፈልግም ይላሉ። የሁለቱ ሀገራት ግንኙነት እጅግ በጣም ጠንካራ ብቻ ሳይሆን በደህንነት ጉዳዮች ላይ የተመሰረተ ጭምር ነው። እስራኤል የካሜሩንን መንግስት በመከላከል ተሳትፋለች፣ አሁንም እየተከላከለች ትገኛለች ይላሉ። እስራኤል የሀገሪቱን ፈጥኖ ደራሽ ኃይሎች እንዲሁም የፕሬዝዳንቱን ደህንነት የሚጠብቀው ልዩ ኃይልን አሰልጥናለችም አስተምራለችም። ካሜሩን በእስራኤል ጋር በመሰረተችው ግንኙነት የተነሳ በእስራኤል በሁሉም ረገድ ጋር አጋር የሆነችው አሜሪካ በጀርባ በር እንድትደግፋትም አድርጓታል። ካሜሩን በፍልስጤም ላይ ያላት አቋም የተቃኘውም በአገሪቱ ውስጥ እንግሊዝኛ ተናጋሪ ከሆኑት ተገንጣይ ቡድኖች ጋር ካላት ፍጥጫ ጋር የተዛመደ ሊሆን ይችላል። ለፍልስጤም እውቅና መስጠት በአገሪቱ ውስጥ ለተገንጣዮች እንቅስቃሴ እውቅና የመስጠት ጫናን ይፈጥራል። መንግስት ደግሞ ካሜሩን አንድና የማትለያይ መሆኗን ግልጽ አድርጓል ይላሉ። የካሜሩን አቋም በብዛት የሚገለጸው በዝምታና በተጠና ጥንቃቄ ላይ ነው። የኤርትራ አቋም ግን በታሪክ በተለየ ሁኔታ የተቃኘ ለነጻነት ካደረገችው ትግል ጋር የተገናኘ ነው ተብሎ ይነገራል። ኤርትራ በበኩሏ እንደ አውሮፓውያን አቆጣጠር በ1988 ያሲር አረፋት ፍልስጤም ሉዓላዊ አገር መሆኗን አወጁ። በዚህ ጊዜ ታዲያ ከአፍሪካ አገራት ድጋፍን በእጅጉ ሽተው ነበር። ከነዚህ አፍሪካ ሀገራት መካከል ደግሞ አንዷ ኢትዮጵያ ናት። ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ አፍሪካውያን ዋና መቀመጫ ወይም በወቅቱ የአፍሪካ አንድነት ድርጅት በኋላ ላይ የአፍሪካ ህብረት የተባለው መቀመጫውን ያደረገው በኢትዮጵያ አዲስ አበባ ነው ይላሉ። የኢትዮጵያ ወታደራዊ አገዛዝ ሶቪየት ደጋፊ የነበረ በመሆኑ የፍልስጤም መብቶችና ትግልን በጣም ይደግፍ ነበር። በወቅቱ ደግሞ ኤርትራ ነጻነቷን ለማግኘት ከኢትዮጵያ ጋር ውጊያ ያደረገች ነበር። የፖለቲካ ተንታኙ ሰይድ በግልጽ በወቅቱ ኢትዮጵያ
ኤርትራን በቁጥጥሯ ስር አድርጋ ነበር። ኤርትራውያን ደግሞ ከኢትዮጵያ ወረራ ነፃ ለመውጣት እየታገሉ የትጥቅ ትግልን እያደረጉ ነበር ይላሉ። ለፍልስጤማውያን ከኢትዮጵያ ጋር ማንኛውንም አይነት ግንኙነት ለመመስረት ከኤርትራውያን ራሳቸውን ማራቅ ይጠበቅባቸው ነበር። ያም ይመስለኛል ያሲር አረፋት ያደረጉት። ያ ደግሞ ኤርትራውያንና በአሁኑ ፕሬዝዳንት ዘንድ በአጠቃላይ በጎ አልታየም ብለዋል። ይሁን እንጂ ፕሬዝዳንት ኢሳያስ አፈወርቂ ለፍልስጤማውያን ጥያቄና ቀና አመለካከት በማሳየት እንደ አውሮፓውያን አቆጣጠር በ2012 ፍልስጤም በተባበሩት መንግስታት አባል ያልሆነች ታዛቢ አገር ሚና እንዲኖራት ድምጽ ሰጥተዋል። ነገር ግን ኦስሎ ኦካር ያለ ለፍልስጤም ራስን በራስ ማስተዳደር ውስን እድል የሰጠ ዌስት ባንክንና ጋዛን እንዲያስተዳድሩና ለነፃ አገርነት መሰረት የጣለው የሰላም ጥረትን ውድቅ አድርጓል። እንደ አውሮፓውያን አቆጣጠር በ1993 የኦስሎ ስምምነት እርባና ቢስ የሆነ የግጭቱ ምክንያት ከስሩ የሚፈታ ወይም የፍልስጤሞችን ራስን በራስ የማስተዳደር ጥያቄ የማይመልስ በማለት ውድቅ ካደረጉት መካከል የኤርትራው ፕሬዝዳንት ከቀዳሚዎቹ አንዱ ናቸው። ፕሬዝዳንት ኢሳያስ የሁለቱ አገር መፍትሄ እንደማይደግፉም በግልጽ ተናግረዋል። ነገር ግን 55 በመቶ የሆኑ የአገሪቱ ህዝብ የእስልምና እምነት ተከታይ በመሆኑ ግፊት ሳያሳድርባቸው አይቀርም። ኤርትራ ነፃነቷን ለማግኘት ትግል አድርጋለች። ስለዚህ የነፃነት ትግልን ለመራ ወይንም የነፃነት ትግል አካል ለነበረ ሌላ ህዝብ ነፃነቱን አለመደገፍ ከሞራል አንፃር ትክክል ሆኖ አይታይም። ከፍተኛ የሆነ ጫናም ይገጥማቸዋል ይላሉ የፖለቲካ ተንታኙ። ቢቢሲ የሁለቱንም መንግስታት ጉዳይ ላይም አስተያየታቸውን ቢጠይቅም ምላሽ አላገኘም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።